ከባቢሎን ያመጣችሁትን ባልና ያመጣችኋትን ሚስት ጥላችሁ ካልሆነ ኢየሩሳሌም መግባታችሁ ማለት በፍጹም ኢየሩሳሌም ምን ሄዳለን መፋታትም አንፈልግም አሉ። አስደናቂ ነው እኮ ኢየሩሳሌምም እንሄዳለን መፋታትም እስቲ ንገሩ እስቲ በሉ እንደዚህ በሉ በሉ ቃሉን በሉ ኢየሩሳሌምም እንሄዳለን በሉ። እሺ አቤት እንደዚህ ይቻላል አይቻልም? በሉ ንገሩኝ እንጂ አይቻልም። ኢየሩሳሌም እንሄዳለን አይቻልም አለና ታው ተፋቱ አላቸው። እምቢ ተፋቱ እናንተ ሰዎች አይሆንም። ተፋቱ ነው ይያችሁ አልገባ አይሆንም። ከዛ በኋላ እምቢ ብለው ይዘው ሄዱ። ከዛ በኋላ ምን አደረገ? ወደ ኢየሩሳሌም ሊገቡ የተወሰነ ጎዳና ሲቀራቸው በሉ እንግዲህ እናንተ የፈታችሁት በሏቸው አላቸው። ዘላ እያባረረ ደግሞ ሲሰዳቸው ምን እናደርጋለን እንግዲህ ባቢሎን ሄደን ደግሞ እዚያው ትዳራችን ይዘን እንኑር ሲሉ ደግሞ ባቢሎን ሲሄዱ ደግሞ ድሮ ጥላችሁን ሄዳችኋል ተመለስ መልሰው ደግሞ ግንባራውን እያሉት መልሷቸው ሁለቱም ሳይሆኑ ቀሩ። እሺ ያሉትን ይዞ ግን ኢየሩሳሌም ገብቷል። አግብቷቸዋል፣ ከምርኮ መልሷቸዋል። ይሄ ምንድን ይመስላችኋል? ከባቢሎን ያገባችሁትን ፍቱ የተባለ ኃጢአት ነው። ኃጢአትን እንደ ባል አግብታችሁ ኃጢአትን እንደ ሚስት እንደ ትዳር ይዛችሁ ልማዳችሁን መተው ያቃታችሁ ሰዎች ተው፣ ኢየሩሳሌም አትገቡ ማለት ያንን ካልተፋታችሁ መንግሥተ ሰማያት አትገቡም። ሕዝብነቱን የእግዚአብሔር ሕዝብ ናችሁ፣ ግን ካልተፈታችሁ ግን በዘርና በስም በመጠራት ልትገቡ አትችሉም ማለት ነው። የምን ማለት ነው? ክርስቲያን ብንሆንም ከኃጢአታችን ካልተፋታን የስም ክርስትና ስላለንና ቤተ ክርስቲያኖች ብዙ ዓመት ስለኖርን መንግሥተ ሰማያት ልንገባ ግን አንችልም። መፋታት አለብን። ከማን ጋር? ከባቢሎናውያን ጋር ከኃጢአታችን መፋታት አለብን። እምቢ አሉ። ሂዱ፣ ወደ ዓለም ሂዱ። ይሄ ምን ማለት ነው? መፋታትም አንፈልግም፣ ኢየሩሳሌምም መግባት እንፈልጋለን ማለት መጽደቅም እንፈልጋለን፣ ኃጢአቱንም መተው አንፈልግም ማለት ነው። አሁን የዛሬው ወጣት ጠባዩ እንደዚህ ነው። በአብዛኛው ከኦርቶዶክስ ውጭ ያሉት አዳራሾች ይሄን የሚያለማምዱ ኃጢአትህን እንዳያስክ እግዚአብሔር ያጸድቃል። በፍጹም ውሸት። ኃጢአትህን እንዳይ ለኃጢአትህ ጠበቃው እግዚአብሔር ነው፣ ተጠያቂው እግዚአብሔር ነው። ውሸት። የባቢሎንን ሚስት መፍታት አንድ ምርጫ ነው። ኢየሩሳሌም መግባት ፈቶ መግባት አንድ ምርጫ ነው። ከባቢሎን ያመጣዋት ትሻለኛለች ብሎ ኢየሩሳሌምን ማንጣት አንድ ምርጫ ነው። ኃጢአትን ይዞ ሲኦል መውረድ አንድ ምርጫ ነው። ተናዞ ገነት መግባት አንድ ምርጫ ነው። ኃጢአቴን እንዳያስኩ እግዚአብሔር በቸርነቱ ሸፍኖልኝ መንግሥተ ሰማያት እገባለሁ። የለም፣ እንደዚህ ያለ ነገር የለም። ለይታችሁ ውጡ ነው የሚለው በእውነቱ ማለት ነው። ሰውነታችሁ የክርስቶስ አካል እንደሆነ አታውቁምን? እንኪያ የክርስቶስን አካል የዘማዊ አካል ልታደርጉት ትፈልጋላችሁን? እነሆ እናንተ የእግዚአብሔር ቤተ መቅደስ ናችሁ። ይታምሩሉ ከማንተቡ ታቦቱ ለመንፈስ ቅዱስ። እንግዲህ የእግዚአብሔር መቅደስ እናንተ ከሆናችሁ የእግዚአብሔር መቅደስ የጣዖት ቤት ልታደርጉት ትወዳላችሁን? ማንም እንግዲህ የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር ደግሞ እሱን ያፈርሰዋል።